ሰላም የዚህ ቤተሰቦች እንዴት ናችሁ? አላችሁልኝ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። እንግዲህ በባለፈው ቪዲዮ የመጀመሪያችን ነው። ብዙ ሀሳቦችን አይተናል። አሪፍ አበረታታል እና ለሀሳባችሁ ከልብ አመሰግናለሁ። ማለት እናመሰግናለን በሁለታችን ስም። እንግዲህ ሁሉም ነገር ይፋ ሆኗል አሁን ላይ እና በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ለሰጣችሁን አስተያየት ሀሳብ ምናምን በጣም ነው የምናመሰግነው። ያው እንግዲህ ሁሉም ነገር ይፋ ስለሆነ አሁን ላይ ሁሉም ነገር ይፋ ስለሆነ አንድ ሀሳብ ይዤ ወደ እናንተ መጥቻለሁ። የባለፈውን ሁላችሁም እንደምታውቁት ነው፣ አይታችሁታል። ቀለበት አድርግ ያለው አስር ያለው ቃል ኪዳን ነው። እንግዲህ በጣም ነው የምወደው፣ በጣም ነው የማፈቅረው። ወደፊትን አብሬው ብዙ ነገር ነው የማስበው። እግዚአብሔር ብሎ ካሳካልን ማለት ነው። ደግሞ ያሳካልናል። እናንተ ቤተሰቦች አይዟችሁ በርቱልን እያላችሁ አበረታቱን። አሁን ላይ ምን አሰብኩ መሰላችሁ? አባው እሱን ማጣት አልፈልግም። በጣም ነው የማፈቅረው። እውነት ለኔ ሁሉ ነገሬ ነው። የሆነ ለቀል ለምናምን ነገር ሳይሆን በቃ በጣም ነው የምወደው እና ቀሪ ዘመኔን አብሬው ላሳልፍ ፈልጋለሁ። አብሬው አሁን እሱ እንደዛ ብሎ ቃል ኪዳን ቀለበት አስሮልኛል አይደል? እኔ ደግሞ ከምንም ነገር በላይ ማለት ቀለበት በልብ ነው። እግዚአብሔር ልባችንን ይጠብቅልን እንጂ ምንም ነው መታሰር ማለት ነው። ከዛ በላይ ደግሞ እግዚአብሔር ልባችንን እንዲያጸና ሁሉን ነገር አንድ ላይ እንዲያስተሳስረን እንፈልጋለሁ መሰላችሁ። የኔ ውድ ቤተሰቦች በቤተክርስቲያን ሰርጋችን እንዲሆን የኔ ፍላጎት ብቻ አይደለም፣ የቤተሰብን ፍላጎት ነው። ያው ቤተሰቦቼ ያዩት ምናምን ነገር ነው። በቤተክርስቲያን ሁሉም ነገር እንዲሆን ፈለጉ እና ላችሁ ይሄንን ሀሳብ መጀመሪያ ለእናንተ፣ ከዛ ደግሞ ባሌስ ምን ይሆን እያልኩ ነው። ሰርቻለሁ ማለት እሺ ይለኛል ካላለኝም ይሄ መጨረሻ ነው ማለት። በሌላ ነገር እኔ ዓለማዊ ነገር ብዙ ነኝ እንጃ። ሁሉም ነገር ላይ እግዚአብሔር ሲጋብበት ጥሩ ነው። እግዚአብሔር ስራችንን እንዲባርከው አብሮን እንዲሆን እንዲጠብቀን እንዲያጸናን በፍቅር ብቻ ሳይሆን በቤቱም እንዲያጸናን ጭምር በቤተክርስቲያን መጋባታችን በጣም ጥሩ። ሲቀጥል የቤተሰብም ድጋፍ ነው። ሞር በሱ ላይ እንዲተማመኑ ያደርጋቸዋል ስላችሁ አላምንም ምናምን ሳይሆን በቃ ግዴታ ነው እንደዛ መሆን ስላለበት ማለት ነው። ከዛ ውጭ አልችልም እኔ። ሲቀጥል ቤተሰብም እሺ ብሎ ላይፈቅድ ይችላል እና መጀመሪያ ይሄንን ቪዲዮ እንዳዩት የጠየቁኝ ያንን ነው። እንዴት ነው ወይ እንደዚህ ካላችሁ ሰርጋችሁ ስለምንድን ነው ያሉት? አሁን እንዲህ አይሆን ይችላል እኮ ግን ያው ወደፊትም ቢሆን ካሁኑ ማቀድና ማሰብ አለብን። እሺ ካለኝም ካላለኝም አብረን እናያለን ማለት ነውና በጣም ነው የምወዳችሁ። በዚህ አጋጣሚ አዲስ ሆናችሁ የወደዳችሁን አላችሁ። አሁንም ድጋሚ ይሄን ቪዲዮ እንደ አዲስ የምታዩ ሰዎች እኛ እናንተ ጋር ከደረስን ይሄኛ ቤት ነው። ተስፋውና ጁሊ እና ሁላችሁም የደወል ምልክቱን በመጫን ሰብስክራይብ በማድረግ ሼር፣ ላይክ ምናምን ነገር በማድረግ ቤተሰብ ሁኑን። እንወዳችኋለን። እሱ እየመጣን እየጠበቅኩት ነው። አብራችሁኝ ሁኑ። እሺ ቤተሰብ ደርሻለሁ ብሎ ደውሎልኛል። ያው ሰርቻለሁ ትንሽ ግን ቀድሞ እሱ ቀለበት አድርጎልኛል እንደምታዩት። ስለዚህ ያው ኮራጀነን ብዬ ሰርጋችን እንዴት ነው የሚሆነው ብዬ ደግሞ እጠይቀዋለሁ ማለት ነው። የትም እንዳትሄዱ ደርሷል። እንግዲህ አብራችሁ ቆዩ። ወደደብኝ ምን እንደሚል አላውቅም። እንደረሰ አለሽ ታነሽ ከሞዴ ሁሉ ስንገናኝ ካሜራ ከፊት አለ፣ ከዛ እጅ ላይ ማይክ አለ፣ ከዛ ነው ያለው። ግድ ነው። እንዴት ናችሁ አላችሁ ወይ? ሁላችሁም ወዳችሁናል። በአንድ ቀን ውስጥ ከመቶ ምናምን ሰብስክራይብ 70 ምናምን ኮሜንት የመጀመሪያ ቪው 300 ምናምን ቪው እስማ ለዳኔ ለምን ወቻው ትንሽ ከፍ ብሏል። ሁሉም ነገር ደስ ቢል ነው። ሁላችሁም ደግሞ ስለተከታተላችሁን ሁላችሁም ኮሜንት ስላደረጋችሁልን እንወዳችኋለን። መድኃኒዓለም በጣም ነው ደስ ያለን። አዳዲስ ሰዎች ደግሞ የገባችሁ ለዚህ ቤት አዲስ ነኝ ግን በጣም ነው የምታምሩት ስትሉን የሚሰማን ስሜት
ማርያምን ወደር የለውም። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ሰላም ልበላችሁ። ሰላም እንዴት ናችሁ? የኔና የዚህ ቆንጆዬ ልጅ ዩቲዩብ ቤተሰቦች ዛሬ በምን አይነት ቪዲዮ እንደመጣን አላውቅም። ሰው ግን ስለከፈተችው ነው ብዬ ጀመረው። ሲጀመር እኔ ኢንትሮ አይደለም የሰራሁት እሱ እንትን ብሏል ማለት ነው። በቃ እንዲህ ነው እንጂ ዳላችሁ ምን አዲስ ነገር አለ? እኔ በቤተሰቦቻችን ፊት ምን ጠይቅ አሰብኩ መሰለ። እሺ እንትን አላ ምንድነው ደፍራ አንተ ቀለበትሽን ንቅደም ምናምን አትይም እንዴ? አይደለም። አዎ ሰርግ መቆየት ያለበት ጉዳይ ነው እንዴ? ቀለበት ቀርሞ ካላደረኩልሽ ብሎ አሰርከኝ። እሺ እና ምንድነው ሐሳባችን ከቤተሰቦቼ ጋር ለምን ቀለበት አድርገህላታልና ሰርጋችንን በምን አይነት ሁኔታ እናርገው የሚለው ነው። እንት እንዴ ሃይሎጋ ሽም እንዲህ ነው እንጂ ሰርግማ እርግጥ ተደርጎ ካልሆነ በቃና ዘገሊላ ብለን አሁን አይደል በቤተክርስቲያን እኔ እንደዛ ነው ያሰብኩት። ማለት ቤተሰቦቼም አይተውታል ቪዲዮውን። ካሜራውን አቁመን ማውራት የምንችለው ነው አይደለም እኮ ስለ ቀለበት አሰርክልኝ በእነሱ ፊት። እኔ ደግሞ በእነሱ ፊት ልነግርህ ነው ገና ካሁኑ ከወዲሁ ማለት ነው። ሰርጋችን በቤተክርስቲያን እንዲሆን ነው ፈልገው ማለት በቃ በቤተክርስቲያን ሁሉንም ነገር ብናደርግ። እሺ አሁን ይኸውልሽ በቤተክርስቲያን ደግሞ እኔ እንዲሆን አልፈልግም። ለምን ማለት አልችልማ። ያው በቤተክርስቲያን ትንሽ ከብዳል። በቤተክርስቲያን ሰርግ ማድረግ በጣም ከባድ ነው ይመስለኛል። ስለዚህ አሁን ማለት ምንም የሚከብድ ነገር እኮ የለም። ሲቀጥል እግዚአብሔር በህይወታችን ገብቶ ካልፈቀደው ምንም ትዳሩ ነው። እግዚአብሔር ፈቅዶት አይደል እንዴ ዛሬ ተገናኘን ነው። ስለዚህ የትኛውም ምንም አይነት ሰርግ ቢሆን በቤተክርስቲያን ነው መሆን ያለበት ነው ብዬ ማስበው። የሆነ ትልቅ ነገር እኮ መኖር አይጠበቅበትም። ግን የሆነ ሰርግ የሚያምረው ይመስለኛል ተደርጎ ነው አይደል ቤተሰብ። አረ እኔ እንደዛ አይመስለኝም። ማለት ከዚህ በፊት ስለዚህ አይነት ነገር አውርተን አናውቅም እኮ። ለዛ እኮ ነው ማለት ካሜራ አስቀምጣ ምናምን በእነሱ ፊት ፕሮፖዝ አደረከኝ። ይሄን ነገር እኔ ደግሞ በእነሱ ፊት ሰርጋችንን አውርተን ባናውቅም ዛሬ እንድናወራው አሰብኩኝ። ቤተሰብ ሰምቷል። ሁሉም ነገር በቃ ግልጽ ሆኗል አሁን ላይ። ሲቀጥል እነሱ ከሰሙም ቤተሰቦቼም አንደኛ አያቴ ታውቃለህ ምን ያክል ቤተክርስቲያን ቅርብ እንደሆነች እና ቤተክርስቲያን እንዳገባ ነው የምትፈልገው። እና እንዴት ነው ይሄ ነገር ምናምን ብላ ስለጠየቀችኝ ነው ላማክረ እዚህ በእነሱ ፊትም ደግሞ ይሁን ብዬ መጣሁት። በእነሱ ፊት ፕሮፖዝ ስላደረከኝ ነው። ግን አሁን በቤተክርስቲያን እንዳይሆንበት የፈለገበት ምክንያቶች አሉ፣ የራሴ የሆኑ ምክንያቶች። ማለት በቤተክርስቲያን እንዲሆን እኔ አልፈልግም። እንዴ ለምን ችግር አለው? ማለት እንትን ነው እፈራለሁ። አስፈላጊ አይመስለኝም። አሁን በቤተክርስቲያን የተጋቡ ሰዎች ወዲህ ምን ይባለው ማለት ወደ የሚባል ነገር አለና ማለት ነው አስፈላጊ አይደለም። ስለለምን ምንድነው ትክክለኛ ምንድነው የሚባለው ነገር ለምንድነው አንተ ማለት ከባድ ነው። በቤተክርስቲያን ትዳር ምን ከባድ ማለት እኛ እናንተ አሁን ተጋብተን ነገርሽ ከተወለደ ያለ ነው በኢየሱስ እኔ ማለት እንደሱ አልኩኝ። ስለምን ነው የሚያስፈራህ እንደዛ ካልሆነ ወይስ አንተ ችት ልታረግብኝ አስበህ ነው? እየቀለድኩ አይደለም የምሬ ነው። ምንድነው የሚያስፈራው? በትክክል እኔ አይደለም ገና ተጋብተን እስካሁን ቺት አድርጌብሽ አላውቅም። በጣም የተከበርኩ ሰው ነኝ። አይ አይደለም እኔ አሁን በቤተክርስቲያን እንዲሆን ማልፈልግባቸው የራሱ የሆኑ ምክንያቶች አሉ። ግን ሮጦ ደግሞ በቤተክርስቲያን መጋባቱ ልክ ይሆናል ብዬ አላስብም። ሮጦ ምናምን ሳይሆን አይደለም። አሁንም አንድ ነገሮችን ስናስተካክል ሲሳካልን ነው አይደል ሰርጋችን የሚሆነው። ሩጠና አይደለም ሄደን የምናደርገው። ግን በቃ ምን እንድታቂ የምፈልገው ነገር እኔ እኮ እንደማልፈልግ ታውቃለህ። ይሄ ውጪ ምናምን ዲዛይን ነገር ሲቀጥል እንዲሆን አልፈልግም። እኔ በእንደዛ መልኩ ትዳርን አላስበውም። ለምን አልፈልግማ? ሁሉም ነገር እኔ ቤተክርስቲያን እንዲሆን ነው አይደለም። ሰርጌ ይቅርና ምረቃዬን ሁላ ቤተክርስቲያን ላይ ነው ያሰብኩት። እንኳን ሰርግን የመሰለ ትልቅ ነገር እግዚአብሔር ሳይፈቅድበት በውጪ ደግሰን ምናምን እንደዛ እኮ። አሁን ይሄን ነገር ለማውራት ኦልሬዲ ካሜራ ማቆም አልነበረብንም አይደል? ለምን በእነሱ ፊት አይደል እኔ ፕሮፖዝ አደረኩኝ። የዛኔ እኮ አምኜ ባሌ ነው ብዬ ስቀበል ይሄንንም ነገር ጭምር እሺ ትለኛለህ ብዬ ነው። ጥቅሙ አይታየኝም የውጪ ሰርግ ነው እንጂ እኔ በእንትን ማግባት ማለት አልፈልግም። ለምንድን ነው የማትፈልገው? እንዲህ ባለኝ አሁን ፕሮፖዝ ያደረኩትም ወዲ
አብረን እንድንሆን ምናምን ነው። ይሄ በቂ ነው አይደል? አሁን ግዴታ በሃይማኖት በቤተክርስቲያን ተጋብቶ ምናምን ብሎ ነገሮችን እንትን ማድረግ ምን ማለት ነው? ማለት አንተ ራስህን ትጠራጠረዋለህ? ቤተክርስቲያን አይሁን ማለት ምን ማለት ነው? እኔ ራሴን አልተጠራጠርኩትም፣ ግን አሁን በቤተክርስቲያን ስርዓት ማግባት ትንሽ ስርዓት ይጠይቃል። ይሄ ደግሞ ብዙ ነገር የሚጎለኝ ሰው ነኝ። ብዙ ስለዚህ አይደለም እኮ መጀመሪያ ከትዳር በፊት ንስሐ ይቀርማል። የንስሐ አባት ይኖረናል። ሰው ሁሉንም ነገር ማስተካከል እንችላለን። እኛ ህፃናት እኮ አይደለንም አይደል? ምንድነው ይሄን ያክል ያላመንክበት ነገር አንተ? እኔ እንትን አይደል ሰው ማይሆን ከሆነ ደግሞ እንደምታስቢ እንደዚህ ግምጭጭ የሚያደርግሽ ነገር ከሆነ ካሜራ አጥፍተን እናውራ። ለምን? ሁሉንም ነገር እኮ የጀመርነው በካሜራ ፊት ነው አይደል? ቀለበት ስታስልም በእነሱ ፊት ነው። ስለዚህ ስለ ትዳራችን እንደዚህ መወሰን አለብን ብዬ ማስበው በእነሱ ፊት ነው። እሺ ምን ነው የምፈልገው እኮ ሰው እምቢ አልኩሽ። ለምን አንድ አይሆንም? በቃ ሲቀጥል እንደዛ የምትለኝ ከሆነ ደግሞ ኖርማል ትዳር የምትል ከሆነ ሁሉም ነገር እዚህ ጋር መቅረት ይችላል። እኔ አልፈልግም ከቤተክርስቲያን ውጭ ትዳር ማለት ከቤተክርስቲያን ውጭ ትዳር ምናምን። ለምንድን ነው አንተ ይሄን ያክል እየከነከነ ያለው? አልገባኝም። እየከነከነኝ ሳይሆን ሰው ስለምፈራው ነው። አሁን ሰው በቤተክርስቲያን መጋባት ማለት በጣም ይውድ ነገር ነው። ሰው ሁሉም ነገር በስርዓት መሆን አለበት። ሰው ደግሞ ለዛ ነገር ብቁ እንዳልሆንኩ ነው የሚሰማኝ። አሁን በቤተክርስቲያን መጋባቱን ጠልቼው አይደለም። ገባኝ እኮ ተረዳሁክ ማለት ሰማሁክ አይደል? ይሄን ነገር ጠርቻ አይደለም አሁን ላይ እንደዚህ አይደለም እያልከኝ ነው። ስለዚህ ይሄንን ነገር እኮ በንስሐ ታጥበን ነው ወደ ትዳር ስንገባ የምንገባው። ሲቀጥል በዛም ትዳር ነው በዚህም ትዳር ነው ማለት በቤተክርስቲያን መሆኑ ይበልጥ ያገናኘናል፣ በጣም ያቀራርበናል። ስለዚህ ቅድም ባልሽው ሐሳብ ልስማማ ነው ማለት ምን ማለት ነው? ቤተክርስቲያን ካልሆነ አይሆንም። እኔና አንተ ማለት ብንለያይ ይሻላል። ከመጀመሩ ነው አይደለም ማለት ስላስፈራኝ እኮ ነው። ምን አስቸኩል አንድ ስለዚህ ነገር ለማውራት ካሜራ መቆም አልነበረም። ሲቀጥል ደግሞ ረጋ ተብሎ የሚወራው ነው። በዚህ ነው እንዴ አንተ ቀሪ ዘመኔን አብሬሽ ነው ፈልገው እኮ አሁንም እኮ ነው እንዳላልኩም። አሁንም አብሬሽ ነው መሆን ፈልገው ወዲ የኔ ፍቅር አትንካኝ። እሺ አይ ካሜራ ጥፍተን እናውራ። ከዛም በኋላ ማለት አንዳንድ ነገሮችን ቤተሰብ ባያቅልስ ይለኛል። ሁሉንም ነገር ነው ስለ እኔ እኮ አልገባኝም። ጭራሽ አንቺን መቅረት ካለብሽ ተቀራለሽ ቤተክርስቲያን ነገር ካልሆነ ማለት አይደለም። ትንሽ ጊዜ ሰጠኝና ላስብበት። ካልሆነ ግን መቅረት ይችላል። በቃ ማለት